ከውሸቱ ውሸት እግዚአብሔር ከውሸቱ ውሸት ሴጣን ለራሱ ከሱ ነው ኖት የሚወስደው ልንገራ በዚህ ደረጃ ምንድነው ቀያረገኝ ወሳፕ ደናችሁ እንደምን አላችሁ ዛሬ እንግዲህ በሰከንድ ዴት አፕዴት የሳይ ግን ሰከንድ ዴት አፕዴት ነው ሰከንድ ዴት አፕዴት ፈርስት ዴት አፕዴት ነው ዘመቀጣጣ ሲቹዌሽን ተቀጥቷል ቆይ ታሪኩ መጀመሪያ አንብቡትና ልጁ በምንም ታምር ድምጽ እንዲገባ አልፈልግም ግን መስመር ላይ ሆኜ አዳምጣለሁ ብሏል ይሄው መስመር ላይ አለ እስቲ ለሷ እንደውልላትና ምትለን እንስማ ሄሎ አቤት ሰላም ነው ሰላም አዎ ማን ልበል እኔ ካይማት እባላለሁ ከእንቆቅልሽ ከሚባል የቲክቶክ ፔጅ ነው የምደውልልሽ ከምን ፔጅ እንቆቅልሽ ከሚባል ፔጅ ነው የደወልኩልሽ በቃ ጉዳዩን ልንገርሽና ቀጥታ ሰዎች የአንዴ ዴት ከወጡ በኋላ ወይም ተቀጣጥረው ከጠፉ በኋላ ብቻ አንድን ሰው ማግኘት ሲያቀታቸው ለእኛ ኮንታክት ያደርጉንና እኛ ያንን ሰው ደውለን ጠይቅላችኋለን ምንድነው ምክንያቱ ማግኘት ያልቻላችሁበት ምናምን የሚለው ጀስት ምክንያት ለማወቅ ነው እሺ በጣም አስደሳች ተገብቶሻል አይደለም እንሰራው ያ አይ ቲንክ ሰው ይገባኝ መሰለኝ እሺ ምን ነበር አስደሳች እሺ ባል ወንድማችንን ታውቂዋለሽ አውቀዋለሁ ከትንሽ ቀናት በፊት እንትን ተቀጣጥረን ነበረ ግን ብቻ ቆይ ታሪኩን አንቺማ ታውቂዋለሽ ግን ታውቂዋለሽ እሱ ያለን እኛን ይሄ ወንድማችን እንግዲህ ቀጥታ ልንገናኝ ቀጠሮ አውርተን ነበር በደም ተግባብተን ነበረ ኢቨን ከሌላ ቦታ እሷን ለማግኘት ብዬ ከሌላ ራቅ ካለ ከአዲስ አበባ ውጭላ ለግነ ጉዳይ ወጥቼ ነበረ በጊዜ ተመልሼ እሷን ብዬ በጊዜ ተመልሼ እየጠበቅኳት መጣው ብላኝ ስልኳን አጠፋችብኝ ምናምን ብሎናልና እስኪ ካንቺ ሳይድ ያለውን ስቶሪ እንስማ ምንድነው ምክንያቱ ምን ተፈጥሮ ነው እሺ አክቹሊ መደወሉ በጣም ገርሞኛል ላይክ ደስ አይልም ልጁ ላይክ በጣም ሲበዛ ውሸታም ነው በጣም እና ላይክ በጣም አስመሳይ ነው ላይክ አጠይቁኝ በቃ ኢቭን የፊልም አክተሮች ለራሱ እንደሱ ያስመስሉም እውነት እመኑኝ ደስ አይልም ብቻ እና ላይክ አውቄ ነው አክቹሊ ዳምፕ ያደረኩት እኔም የሆነ የቀጣሁት ምናምን ነገር ከክፍለ ሀገር መጣሁ ነው ያላችሁ ሄጄ ነበር በስራ ጉዳይ ሄጄ ነበረ እሷን ብዬ ቶሎ በመጣ ምናምን አለ ቆይ እንትን ቀጠሮ ነበረን ሰርጂ ነበረ ግን ስታኮርፍ ነው ያለ ቴክስቱ ላይ ያለው እንደዛ ነው የሚለው ያ አልገባችሁም ላይክ የሆነ እናወራ ነበረ ታሪኩን ሙሉ ለሙሉ ነግሯችኋል ወይስ የሚፈልገውን ፓርት ብቻ ነው የነገራችሁ እሱ ችግር የለም ካንቺ ሳይድ ያለው ንገሪኝ ችግር የለውም ኦኬ እሺ ብቻ እናወራ ነበረ ላይክ አይጂ ላይ ፎሎ ብሎኝ ምናምን እናወራ ነበረ እሺ ከዛ በቃ ብቻ ማውራት ጀመርንና ኢንዌስ አካውንቱን ቼክ ሳረግ እንደማንኛውም ሰው አካውንቱን ቼክ ሳረግ እንዳለ ፎሎወርሱ ላይክ ፎሎ የሚላቸው እንዳለ ሴቶች ናቸው 30 ወንድ አይሞላሙላ እዛ አካውንት ውስጥ ያለው እሱ ፎሎ የሚያረጋቸው ያ ኦኬ እሺ ላይክ ጸጥ ብዬ አውጪ ፕሪቴንድ አድርጌ ማዋራት ጀመርኩኝ ምናምን ዜን ማይ ፍሬንድ ጸጥ ብላ ፎሎ በይው ብያት ላይክ አዋራችሁና አይ ሚን ፎሎ አለችሁና ማለት ነው ዜን ራሱ አዋራት እኔ ጋር እኮ እግዚአብሔርን አልገባችሁ እንዴት አባቱ እንደሚያስጠላ ምን ራሱ አዋራት ነው ያልሽው እሺ ፎሎ ብቻ ነው ያደረገችው ኦኬ ፎሎ አዋራት እሱ ማለት ነው እሺ እኔ ጋር ሲላኝ ኮፒ ፔስት በቃ ይፈጠን ለሷም ለኔም አንድ አይቷሪ እኔ ጋር እኮ ካልሞትኩልሽ ካልተፈለጥኩ ምናምን ነው የሚለው ማለት ሲያስጠላ ማርያም በጣም ውሸታም በጣም ደህና ቢሆን ፍጡር ነው ኢንዌስ ብቻ እሷንም አዋራት እሷንም ልክ እንደኔ ነው እንደዚህ ብሎ ብቻ ብዙ ጀነጀናት ብዙ አዋራት ምናምን ነገር ያው አውቃ ስለሆነ ለሁለት ነበር አውቀን እያዋራን የነበረው ምናምን ዘይነ በቃ ካላገኘኋቸዋለን ሁለታችንም አንድ አይነት ቀን ምናምን አውቆ ነው ባካችሁ እናንተ ለሀገር ነኝ ምናምን ነገር ያላችሁ ቆይ ሁለታችንም አንድ ቀን የቀጠራችሁ ያ ሁለታችንም አንድ ቀን ቀጡን ከዛ ቆይ ግን አንድ ቆይ ስሎ ዳውን ቆይ ልንገርሽ የመጀመሪያ ጓደኛሽ እሱን ፎሎ ያደረገችው ትራፕ ነበር
አያችሁ ትራፕ እየሰማችሁ ነው ሰዎች። እሺ እሺ እኔስ ብቻ አክቹሊ መናገር አልፈለኩም ነበር፣ ግን በዚህ ከመጣ ምንም ልረዳው አልችልም። ኦኬ እሱ በጣም አስመሳይ ሰው ነው። ኤኒዌይስ እና አዋራት ምናምን ሁለታችንም በአንድ በተመሳሳይ ቀን ቀጠረ ማለት ነው። ጓደኛዬ እንደሆነች ግን አያውቅም እሱ። ኦኬ ከዛን እሷን አውቆ ላይ በቃ እሑድ ዕለት አንድ ቀን ሲቀጥረን ይሆናላ እኔ እንደምንገናኝ እርግጠኛ ስሆንበት አውቄ እሷን ይሆን አልችልም ናዝሬት ፕሮግራም አለኝ ሰርጋለኝ ምናምን ነገር ብሎ የሆነ ኤክስኪውዝ አቀረበባት ማለት ነው። ኦኬ አይሆንም በቃ አገኘሃለሁ ምናምን ነገር ብላ ስግጥ አለችበት። ኢንዜን እኔ ጋር ደግሞ መጣና ይቅርታ ማቀበለው ቃልኝ ድጋሚ ናዝሬት ምናምን ነገር አለኝ። ለታችንም የተለያየ ወይኔ ረስቶ ካልነግራችሁ ትቁ ነገር እሺ በስመ አብ ሰፈሩም የተለያየን የነገረን ከውሸቱ ውሸት እግዚአብሔር ከውሸቱ ውሸት ሴጣን ለራሱ ከሱ ነው ኖት የሚወስደው። ልንገራ በዚህ ደረጃ ምንድነው ቀይ ያደረገኝ? ምን ያላረገው አለ እግዚአብሔር ምን ያላረገው አለ። ኤኒዌይስ ብቻ እኔ ላይክ ሰፈሪ ሀያለ ዶናለኝ ፖሊስ እሰራለሁ፣ ሌላም ተባራሪ ስራዎች እሰራለሁ ምናምን ነገር አለኝ። እሺ እሷ ጋር ሄዶ ሰፈሩ ጎፋ መብራት ኃይል ሆነ። ኦኬ ይሁናል እሺ ሚሰራ ፈርኒቸር ቤት አለኝ አለ፣ ኢፖክሲ እሰራለሁ አለ። ላይክ እንደዛ ብሎ ላይክ ሙሉን ዋሸን ማለት ሁለታችንም ዋሸን። አይ ሀፍ ላይፉን እየነገራችሁ ቢሆንስ? አንዳንዴ አክስቱ ጋር ጎፋ ያድራል። ማን ነው እንትን የት ነው ያልሽው? ሁለትና ከዛ እሺ ተይው ግን ቤት ሰፈር እንኳን አይደለም እኮ ቢያንስ አይ ክሎስ ራሱ አይደለም ቢያንስ። እሺ አይ ነው እሺ አስቡት ዲስማች ነው የሚዋሻው። ከዛን በቃ እኔ ጋር መጥቶ ካልሞትኩልሽ ካልተፈለጥኩልሽ ባይዘ ፈርስት ዴይ ለራሱ አልተገናኘንም ላይ ግን ሳያውቀኝ ነው በቃ ካልሞትኩልሽ ካልተፈለጥኩልሽ በቃ አፈቅርሻለሁ ምናምን እና በጣም የሚያስጠሉ ቃላቶች እንዲህ አፈቅርሻለሁ የሚያስጠላ ቃል አይ ሚን እንደ ከሱ አፍ ሲወጣ ኦኬ እሺ በጣም ፈጠነብሽ ነው ዋናው። ፈጥኖ አይደለም ሮጠ ገሰገሰ እንዲህ ማንም እንደዛ አላት። እሺ ደግሞ በማርያም ይሄንማ ልንገራችሁ ደግሞ ማለት ኮፒ ፔስት ነው የሚያደርገው። እንደዚህ ይላል። ዛሬ እኛ መጠየቅ ራሱ አይጠበቅብንም። እሺ ንገሪኝ እባክህ። ኮፒ ፔስት ነው የሚያደርገው ቴክስቱ ማለት ነው። ላይክ ለኔ ላከው ላይክ ለሁለታቸውም አንድ ቴክስት ማለት ነው። ላይክ አንድ አይነት ቴክስት አንዴ አይ ቲንክ ስራ ምናምን ንግድ እሰራለሁ ብሎሻል መሰለኝ። ከብዛት አገኘዋለሁ የሚለውን የንግድ እንትን እዚህ ላይ እየተከበረው ነው ብራዘር። ያስብላል እውነት ያስብላል። ዛሬ አሁን ልናደድ ልሳቅ አላውቅም ግን እሺ ይሁን። እሺ እንትን አደረገ። ከዛ እሑድ ዕለት ነበረ ቀጠሮ የነበረ። ከዛም በኋላ እሷም ኤክስኪውዝ አቀረበላት እንሰርጋለን ምናምን ብሏት እንደነገርኳችሁ። እዛን አለች ላይክ አይሆንም ካልተገናኘን አለች አውቃ ማለት ነው። ሁለታችንም እስኪ ፐርፐዚ አንድ ሳይት እናገኘው ምናምን ብለን ማለት ነው። ኦኬ ከዛም በኋላ እኔንም እምቢ ስትለው በቃ እሺ አገኝሻለሁ አላትና ወደ እኔ መጣና ደግሞ ላይክ እንትን አለብኝ ማቀብለው ያልሙኔ ዕቃ አለ ምናምን ነው መገጣጥመው ዕቃ አለ እዛ ናዝሬት ምናምን እስከ 10 ሰዓት ደርሳለሁ አለኝ። ሁጂ እሷን 8 ሰዓት አግኝቷት እኔን 10 ሰዓት ሊያገኘኝ ማለት ነው። በሱ ቤት አራዳ። እሺ እንደዚህ ይቻላል። እሺ ነው ብቻ እንደታለን። ከዛን በቃ እሺ ያለችው እሷን 8 ሰዓት ተቀጣጠሩ። እኔን በቃ 11 ሰዓት ደርሳ አግኝሻለሁ ምናምን አለኝ። ከዛን ነው እያልኩኝ እሺ በቃ ምናምን ብዬ ከሷ ጋር ተቀጣጠሩ እና አውቀን ስለነበር አብረን ምናምን ነገር ስለነበረ ከዛም በኋላ ላይክ እንትን አላት ሊገናኙ ነበረ እሷ። ከዛን ቀጣችሁ። ከዛም በኋላ ድጋሚ እኔንም እንገናኛለን። ከዛም እሺ በቃ አልኩትና ከዛም በኋላ ላይክ ስቀጣው ደወለልኝና ወደ 8 ሰዓት ከምናምን ማለት ነው። እሺ ደወለልኝና ላይክ በቃ ቤብ አንቺን ብዬ እኮ ነው የመጣሁት ከዛ እዚህ ድረስ አንቺ ላገኝሽ ብዬ እኮ ነው ታውቂያለሽ። ላይክ አንቺ ይሁን አንቺ አልተረዳሽም ማን ይረዳኛል ምናምን እኔ እግዚአብሔርን ፊልም ላይ ለራሱ እንደዚህ የለም። ኤኒዌይስ ብቻ እንደዛ ብሎ ላገኝሽ አለኝ። እዛ እንግዲህ ታዲያ መቼም እምቢ አልለው እሺ አልኩትና ቀጣሁት።
እንዴ እኔ ደግሞ እምቢ አይደለም ምናምን ስትል በቃ የሆነ አሪፍ ነገር እሺ እና አይ ሲቀጣው ፕራውዶኝ ነው የማወራው። እውነት እግዚአብሔርም ፕራውዶኝ ነው የማወራው በመቅጣቴ በጣም አዎ ብራዘር ምን እስቲ እስኪ ብራዘር እየሰማህ ነው? እስኪ የተወሩት ነገሮች በሙሉ እውነት ናቸው? አንዳንዴ ዘጋ። እሺ እየሰማሽ ነበር። ቢያንስ አይሻ ምን ማሻሻል እንዳለበት የቱ ጋር የሱ ማጣራት ያለበት ነገሮች እንዴት በደንብ እንዲሰራለት አጥቶ ደወለ አለ ሲል እያዳመጠ ነበር እና ቀድማችሁ አናገኙም እንዴ? ከስድብ ጋር በደንብ አድርጌ ጨማምሬ እንዴ ለምን አረጋቤ አንቺ እኮ እርሊ ነቅተሽበታል። ቢያንስ እንዴ መሰደብ አለበት ወይኔ ዛሬ ኦኬ። ስለዚህ ለማንኛውም በጣም ከበድ ያለ ታሪክ ነው ይሄ እንዴ። የምር ደስ አይልም ግን ማርያምን እውነቱን ለማውራት የምር አሁን ይሆንሽ ደህና ሰው ብትሆን ምስኪን ሰው ምናምን ብትሆን አይ ሚን እኔ ምስኪን ነኝ ግን በጣም እህታችን ቴንኪዩ እንትንሽን ስለነገርሽን ምን አይነት ነገሮችን መጠንቀቅ እንዳለባቸው ለወንዶቹም ለሴቶቹም ተናግራል። አትሊስት አንዴ ቴክስታይል እግዚአብሔር ደግሞ ቢያንስ ሴቶቹን ይቀንሳቸው ፎሎ የሚላቸውን ቢያንስ እንኳን አትሊስት። ስለዚህ አይ እንደዚህ ኢንዱስትሪያል ስኬል አጫዋቾች ምን አቮይድ ማድረግ እንዳለባቸው አይ ቲንክ የተማራችሁ ይመስለኛል። ኢንዱስትሪያል ስኬል ብትለው እንደዚህም ደግሞ ሰው ደግሞ የሚገጥማችሁ ሰዎች ምን ላይ መጠንቀቅ እንዳለባችሁ አልታውቁ ባላንስ። አይ አንቺ ግን በጣም ቦልድ የሆነ ሙቭ ነው ያደረገችው ጓደኛዋን ማስወራቷ። በጣም አርሊ የሆነ የሚገርም ኤስፒዮናጅ ነው የሰራሽው። ሳናደንቅሽ አናልፍም። እንግዲህ ላይክ ፎሎርሱን ሳይ ያምላቲክ ፎሎ ሲደራረግ ምናምን ላይክ በጣም ቀላል ነው ይሄ በቃ ለመገኘትም ብዬ አስቤ ነው። ስለዚህ በጣም ቴንኪዩ እና ነው በእረፍት ጊዜ ሲአይ ምናምን ግን ስለላ መረብ ድምጿ እንጠይቃል። ቪዲዮ ተቀርጿል። ስልክ ጥሪያችን ብናስተላልፈው ቅራይልሽ ማለት አረ ችግር የለውም። ለሌሎችም ይማሩበታል። ይሄን ያውቁት ይሆናል። ስሙንም ለጥፉት አብራችሁ። አይ እንደዛ እንኳን አናረግም። ግን በጣም እናመሰግናለን እታች። እሺ በቃ እሺ ቴንኪው በጣም በጣም ይገርማል። የዛሬው ተደዋይ ጋይስ ይቅርታ ግን እዚህ ጋር መናገር የምንፈልገው ዛሬ ለምን ሳቃችሁ እንደማትሉን ተስፋ አለ። ለምን ሳቃችሁ እንደማትሉን ተስፋ አለ። አዎ ይቅርታ ይሄንን ነው ማለት የምችለው። ሰምታችሁ አይ ሰው ምን ድፍረት ቢኖረው ነው እንቆይ እንዴ? እሱማ እንዳወቀች አላወቀማ ኖርማል መስሎ አስደሳች ጓደኛዋ እንደሆነች ያችኛዋ ልጅ አላወቅም ማለት ነው። አስደሳች በጣም አስደሳች ነው። እኔ ኬዝ ግን ይሄ ምንም የኛ ሪፍሌክሽን የሚያስፈልገው ኦብቪየስ ነገር ነው። ይመቻችሁ። አዝናንቶኛል። ደብሮኝ ነበር። እንቅልፍ ያስነስተኝ ነው ቪዲዮ የሰራኝ። ደብሮኝ ነበር። ይመቻችሁ። እንቆቅልሽ የሳ ይጉመራ ያድጋል። የሳ